ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ልጆች እንደምን አላችሁ? የእግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ ባለሟሎች እግዚአብሔር በምሕረቱና በቸርነቱ በፍቅሩ እስከዚህ ሰዓት ጠብቆናልና ስሙ ለዘላለም የተመሰገነ ይሁን። እንግዲህ በዚህ በጃራ ብሔረ ብፁዓን ቅድስት ድንግል ማርያም ወአቡነ ተክለ ሃይማኖት አንድነት ገዳም ላይ ባደረጋችሁት በታላቅ ስጦታ እግዚአብሔር በጸጋው በፍቅሩ በምሕረቱ ይባርካችሁ፣ ይስጣችሁ፣ ያበርክትላችሁ። እግዚአብሔር ይስጥልን። እንግዲህ አባቶቻችን አሁንም በደረሳቸው መሰረት በተሰበሰበው መሰረት ቪዲዮ ሰርተው ለእናንተ ምስጋናን ያቀርባሉ። ለጸሎትም በጸሎትም ያስቧቸዋል ማለት ነው። እንግዲህ እየተጀመረ ነው ማለት ነው። ለመጀመር መሰረት እየተጣለ ነው ያለው። ሁኔታውን በሰፊው ታዩታላችሁ ቪዲዮ ሲመጣ ማለት ነው። የእግዚአብሔር ቤተሰቦች እንግዲህ የሐዋርያት ሥራ ምዕራፍ 22 ቁጥር 35 ላይ መስጠት ከመቀበል በጣም እንዲበልጥ ቅዱሳን አባቶቻችን ሐዋርያት በደንብ ግልጽ አድርገው አስተምረዋል ማለት ነው። የሚያስገርም ነው። ሰው እንዴት እየሰጠ ይበዛለታል የሚለው ነው የሚያስገርመው። ምክንያቱም ሰው በመጽሐፍ ቅዱስ መጽሐፈ ምሳሌ ምዕራፍ 19 ቁጥር 17 ላይ ለድሃ ቸርነትን የሚያደርግ ለተቸገረ ቸርነትን የሚያደርግ ለእግዚአብሔር ያበድራልና ይላል። ስለዚህ ይህ ማለት ምንድን ነው? እዚህ ምድር ላይ በሚሰጥበት ሰዓት በምድርም ሳለ በበረከት ይኖራል፣ በሰማይ ደግሞ ቤቱን ይሰራል ማለት ነው እና ጌታችን ኢየሱስ ክርስቶስ በምሳሌ እንደተናገረው ስለ መንግሥተ ሰማያት በማቴዎስ ወንጌል ምዕራፍ 13 ቁጥር 45 ላይ መንግሥተ ሰማያት እችን ትመስላለች ብሎ በግልጽ ለሐዋርያቶቹ ያስተማራቸው ትልቅ አባባል አለና እኛም ለዛ ክብር እንድንበቃ ተስፋ አደርጋለሁ። በርትተን እንድንሰራ እንግዲህ ከወዲሁ በእግዚአብሔር ፍቅር በድንግል ማርያም በቅዱሳን መላእክት በጻድቃን ሰማዕታት በምንወዳቸው ሁሉም በዙሪያችን ከበው ያሉ የእግዚአብሔር ኅሩያን በዚህ ስም ነው የምጠይቃችሁ ማለት ነው እና ቁጥር 45 ላይ ማቴዎስ 13 45 ላይ ደግሞ መንግሥተ ሰማያት መልካምን ዕንቁ የሚሻ ነጋዴን ትመስላለች ይላል እና የሚያስደንቅ ነገር ነው። ዋጋዋም እጅግ የበዛ ናት። እንግዲህ ይህች ዕንቁ ታላቅ በመሆኗ ይህችን ዕንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጦ ገዛት ይላል እና ምንድን ነው የሚያስደንቀው? እንዴት የከበረች ዕንቁ ተባለች? ከቀይ ዕንቁም የከበረች ናት፣ በጣም ክብርት ናት ይላል። መንግሥተ ሰማያት ምሳሌ ሲሰጥ ኢየሱስ ክርስቶስ ለሐዋርያቶቹ ባስተማራቸው አንቀጽ ላይ በጣም የሚያስደንቅ ነው የእግዚአብሔር ቸርነት ማለት ነው። ምክንያቱም መንግሥተ ሰማያት ምን ትመስላለች፣ ለእኛ ምን ያህል ዝግጁ እንደሆነ የእግዚአብሔር ፍቅር በዛ ላይ ምሳሌ ሲፈለግላት ዕንቁ እንግዲህ ታላቅ ነገር ነውና መልካምን ዕንቁ የሚሻ ነጋዴን ትመስላለች፣ ዋጋዋም ደግሞ በጣም የከበረ ነው የሚለውና መቼስ በዚህ ምድር ላይም ባለው መሰረት ጌታችን ኢየሱስ ክርስቶስ ስለ ዕንቁ አድርጎ ሲያስተምር ዕንቋችሁን በእሪያ አጠገብ አታስቀምጡ ይላልና ስለ ሕይወታችን ምን ያህል መሳሳት እንዳለብንና ለሕይወታችን ለመንግሥተ ሰማያት ሕይወታችን ማለትም ነፍሳችንን ለመታደግ በመንግሥተ ሰማያት እንድትኖር ከዕንቁ ትከብራለች። እዚህ ምድር ላይ ያለው ዋጋም አይተካከላትም። ምክንያቱም ወልደ እግዚአብሔር ኢየሱስ ክርስቶስ ነው በደሙ የገዛት ይህችን ነፍስ እና ይህችን ነፍስ እግዚአብሔር ከዕንቁም አስበልጦ ይናገራል ማለት ነው። ለእኛ በእርግጥ ምድር ላይ ዕንቁ ብዙ ዋጋ ሊኖረው ይችላል። ዕንቁም ሊያበራ ይችላል፣ በጨለማ ሊያበራ ይችላል ማለት ነው። እኛ ግን እኛን ለማስተማር የተደረገ ነው እንጂ ጌታችን ኢየሱስ ክርስቶስ አፌን በምሳሌ ይከፍታለሁ ብሎ በምሳሌ አስተማረን እንጂ የእኛ ነፍስ ዋጋዋ በጣም ምንም ፍጥረት የሆነ ነገር አይተካከላትም ማለት ነው። ምክንያቱም እግዚአብሔር ስለፈጠራት ፈጣሪ ስለሆነ ዋጋ የከፈለላት መንግሥተ ሰማያት
እንቁ ተመሰለች እና ይህ ሰው ደግሞ ያለው ያለውን በሙሉ ሽጦ ነው ያችን እንቁ የገዛት ማለት ነው። እንግዲህ ያለውን ሁሉ ሸጠ ማለት ምን ማለት ነው? በሌላ አባባል በግልጽ ትርጓሜ እንዲረዳን ሰው ምድርን ዓለም ላይ ገዢ ቢሆን ነፍሱን ካጣ ምን ዋጋ አለው? በራዕየ ዮሐንስ ምዕራፍ 3 ላይ አንተ እኔ ሀብታም ነኝ ትላለህ፣ ነገር ግን እርቃንህን እንደሆንክ አታውቅም። ይልቅስ ከእኔ በእሳት የነጠረ እንደ ወርቅ በእሳት የተፈተነ ልብስ ከእኔ ግዛ፣ ነጭ ልብስ ግዛ ይለዋልና ራዕየ ዮሐንስ ምዕራፍ 3 ላይ ግልጽ የሆነ ቋንቋ አለ፣ በጣም የሚያስደንቅ። ስለዚህ ምንድን ነው እኔ እንግዲህ ትንሽ ነካ እያደረኩ ነው እንትን ለማለት የፈለግኩት ይህቺ ነፍሳችን በእንቁ ተመስላ እግዚአብሔር ዋጋ ከፍሎላታል። ወልደ እግዚአብሔር ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ይህንን ታላቅ ዋጋ ከፍሎልናልና ዋጋዋ በጣም ታላቅ ነው። ስለዚህ እንዳንዘነጋ ነው እንግዲህ ይህ ትምህርት የሚያስተምረን። ጌታችንም እዚሁ ምዕራፍ ላይ ሲነግር ስለ ስንዴና ስለ እንክርዳድ አድርጎ ተናግሯል። እንክርዳዱ የዲያብሎስ ልጆች እንደሆኑ ወይም ደግሞ ወደ ሲኦል የሚጣሉ ሕዝቦች እንደሆኑ፣ ስንዴው ደግሞ መልካም እንደሆነና በጎተራው እንደሚሰበሰብ ሁሉ ልክ እንደዚሁ ደግሞ መንግሥተ ሰማያት ምሳሌዋን በደንብ አድርጎ ሲያስተምር በእንቁ መስሎ እንግዲህ አሁንስ ያለውን ሁሉ ሸጦ ነው ያችን እንቁ የገዛት። ይህች እንቁ እንግዲህ ምሳሌዋ መንግሥተ ሰማያት ለማለት የተፈለገው ምንድን ነው? ዋናው እናንተ እዚህ ምድር ላይ በእንቁ እንኳን ተመስላ መንግሥተ ሰማያትን ለመውረስ መንግሥተ ሰማያት የምንወርስበትን ነፍሳችን፣ ምክንያቱም ሰው በስጋ መንግሥተ ሰማያትን አይወርስም፣ ስጋ የለበሰ መንግሥተ ሰማያትን አይወርስም። ጌታችን በግልጽ የተነገረን ያስተማረን ማለት ነው። እና የሰው ልጅ ነፍስ ናት መንግሥተ ሰማያት የምትወርሰው። ስለዚህ ነፍሳችን እዚህ ምድር ላይ ምንም ከእሷ ጋር የሚወዳደር ዋጋ የለም። ምክንያቱም የክርስቶስ ቅዱስ ሥጋና ክቡር ደሙ ነው የተከፈለው። ጌታ ነው ሞቶ የእኛን ሞት ያስወገደልን። ስለዚህ ሕያዋን ሆነን በእግዚአብሔር ዘንድ በመንግሥተ ሰማያት ለመኖር በእንቁ ተመስሎ ለእኛ አስተምሮናል። እና ዛሬ እንቋችንን በእሪያ አጠገብ እንዳናኖረው ማለት ምንድን ነው? ሰውነታችንን ሰው እግዚአብሔር ክቡር አድርጎ የፈጠረን ሰውነታችንን በኃጢአት ወድቀን ማለት በእሪያም የተመሰለው እንግዲህ ኃጢአት ስለሆነ በኃጢአት ወድቀን እንዳንገኝና እኛም የጽድቅ ሥራን ሰርተን መንግሥተ ሰማያት እንድንገባ ብሎ ሰው ያለውን ሁሉ ይሸጣል። ይህም ነጋዴ ያለውን ሁሉ ሸጦ ነው ያችን እንቁ የገዛት የሚለው እና ሰው ለነፍሱ ብዙ ዋጋ ይከፍላል። ስለዚህ ዋጋ ከፍለን ነፍሳችንን ልንገዛት ይገባል። ነፍሳችንን የገዛልን እግዚአብሔር በከበረ ደሙ በከበረው በቅዱሱ ሥጋው ነው እና ይህንን አስበን እኛም ደግሞ እዚህ ላይ መልእክት ያስተላለፍኩት እግረ መንገዴ ምንድን ነው? የጽድቅ ሥራ እነዚህ አባቶቻችን እንግዲህ ለእኛም ይጸልያሉ፣ ለሀገርም ለዓለምም ይጸልያሉ። እነዚህ አባቶች በገዳም ያሉት ቤቶቻቸው እንደዚህ ፈርሶ ሲታይ ያሳዝናል በጣምና የሚቻለን ሁሉ እንድናደርግ ጥሪ ያስተላልፋለሁ። በእግዚአብሔር ስም፣ በድንግል ማርያም ስም፣ በአቡነ ተክለ ሃይማኖት ስም ማለት ነው። ጃራ ብሔረ ብፁዓን ቅዱስ ማለት ቅድስት ድንግል ማርያም እና አቡነ ተክለ ሃይማኖት የአንድነት ገዳም እንደሆነ ከዚህ በፊትም ቀድሜ ገልጽ የላችኋለሁ። እዛው የመጀመሪያው ዩቱባቸው ላይም በግልጽ ተጽፏል ማለት ነው። በዚህ አማካኝነት እናንተም የባንክ ቁጥሩ እዛም አለላችሁ የተጻፈው፣ ቴሌፎን ቁጥርም አለ፣ የባንክ አካውንት አለ። ቢክ ኮድ ከተለያየ ሀገር የምትልኩ ካላችሁ ቢክ ኮድ ወይም ደግሞ ያው አቢሲኒያ ታክስ ይልና ቴኤአ ኤክስኤክስ ተጽፏል። ስለዚህ በዚህ አማካኝነት እናንተም ማድረግ የምትችሉትን በዚህ መልኩ ታደርጋላችሁ ማለት ነው እና ቴሌፎን ቁጥሩ ያው 0025 19 68147394 ነው። የባንክ አካውንቱ ባንክ ኦፍ አቢሲኒያ ነው። 24 34 81 716 ነው ያለው። በዚህ አማካኝነት በገዳሙ ስም ልታስተላልፉ ትችላላችሁ ማለት ነው። እኔንም ኮንታክት ማድረግ ከፈለጋችሁ በዚህ አማካኝነት በዚህ ዩቱብ ላይም ባለው አድራሻ በሜሴጅም በኢሜይልም ልታገኙ ትችላላችሁ። ከዛ
ሁሉ እግዚአብሔር ያክብራችሁ፣ በሰላም ያገናኘን።